ሰላም ውድ ኢትዮጵያና ኤርትራውያን እንዴት አላችሁ? ሰላም ወዳጆቼ ሊሰነበታችሁ። ዛሬ መናገር የፈለኩ ወጣ ብለን ነበር ከባለቤቴ ጋር ወደ ጋራ ባለቤቴ ትንሽ ውድድር ነበረውና በፓይሎት አብረን ሄድንና ለምን አቀርጾና ለወዳጆቼ ይሄንን ቆንጆ ነገር አላሳይም ብዬ በደንብ ባርጌ በቃ እናንተም ደስ እንዲላችሁ እግዚአብሔር ለኛ ብሎ ምን አይነት እንደሰራ ለማሳወቅ ነው። በቃ እግዚአብሔር ትልቅ መሆኑን እኛ ሰው ልጅ ማድረግ የማይችለውን ያደረገ ይሄ ጋራው በቃ ሁሉም በቅርጽ አድርጎ በሚያምር አድርጎ ውብ አድርጎ ማንም ማድረግ በማይችል አድርጎ የሰራውን እሱን ለመናገር ነውና ይሄንን የምታዩት የሚያምር አያምርም? በጣም ያምራል አይደለ? እኔ ተመኘው ለሀገሬ በቃ አገሬም አለ በጣም እኔ አንዳንድ ቦታ ከባለቤቴ ጋር አይተናልና ኢትዮጵያ በጣም ውብ የሆነ ነው። ችግሩ ምንድነው ግን ፍቅር የለንም፣ አንስማማም። አንዱ ለአንዱ ምቀኛ ነው የሚሆን። ይሄ ነው በቃ አገራችን በረከት የማይመጣ ሁሉ ጊዜ ጥል፣ አንዱ ለአንዱ ምቀኛ ነው፣ አንዱን አይወድም፣ አንዱ ሊያልፍለት አይወድም። ይሄ ስለሆነ ነው እንጂ አገራችን በእውነት ሁሉም ነገር ምን የሌለ ወይዘሮ ራሱ የሚስማማ አንድ አይነት ደስ የሚል ሃይማኖቱ ሁሉም ነገር ፍቅሩ ደስ ይላል። ይሄ ነው እና አሁን ግን ያ መልካም ፍቅር ያ መተቃቀፍ ያ መዋደድ እየራቀ መጣ ማለት ነው። ለወደፊቱ ደግሞ የፍቅር ልጆችን ቢባል ዩቲዩብ እየከፈትን ነው፣ አዲስ ማለት ነው። አዲስ ይሄ የፍቅር ልጆች የነበረ ነው፣ አዲስ አይደለም። ግን በሚዲያ እንደዚህ በዩቲዩብ አልጀመርነውም። አሁን ግን በሱ መጀመር ፈልገናል። ሁለተኛው ማለት ነው ሮብሮብ ነው እሱ ሮብሮብ በአማርኛ፣ ቅዳሜ ደግሞ በትግርኛ ከሰዓት ነው እሱ። ይሄንን ጀምረናል እንድታቁልን ብዬ ነው። ከአሁን በፊትም ነበረን ይሄ ፌስቡክ እና ቲክቶክም ከፍተን ነበር። ግን ልክ በእኛ ሎጎ እያደረጉ ስለሚጠቀሙ ብዙዎቹ ዘጋ ነው ማለት ነው። አሁን ግን ልንጀምር ነው እንድታቁልን ብዬ ነው። ቲክታክም ሆነ ፌስቡክም እንጀምራለን አሁን በቅርብ ጊዜ ማለት ነው። ስለዚህ ምንድነው የፍቅር ልጆች ትንሽ ልነግራቸው የምፈልግ ወደ 11 ወይ 12 ዓመት ይሆናል ከጀመርነው። እሱ ምንድነው የሚሰራው የፍቅር ልጆች በወጣቶች ላይ ነው የሚሰራና ወጣቶችን ማደራጀት ስራ ማስያዝ ማለት ነው። እናቶች ደግሞ እድሜያቸው ደከም ያሉ ቤታቸውን አጽድተን ገላቸውን አጥበን ጣራቸው ዝናብ የሚገባ ከሆነ ጣራቸው እናስተካክልላቸዋለን። ይሄ እየሰራ ቆይተዋል ማለት ነው። እና ለነሱ የሚሆን ደግሞ ቀለብ አንዳንድ ነገር ደግሞ በየቤታቸው እናደርስላቸዋለን። ወጣቶችን አደራጅተን ደግሞ ወጣቶችን ለምሳሌ ወንዶችን ገላ እንዲያጥቡ፣ ሴቶች ደግሞ የወጣት ሴቶች ደግሞ ሴቶችን ገላቸውን አጥበው ፀጉራቸውን አጽድተው እንደሱ ነበር ሲሰራ የቆየ። ይሄ የሰራው አዲስ አበባ ውስጥ ነው የሚበዛ እና ቪዲዮ በፍትህ ለሁሉ ላይ ተለቀዋል። ይህን ሲሰራ የቆየ ማለት ነው። ለወደፊቱም ደግሞ እንደገና እንለቀዋለን በፍቅር ልጆች ላይ እና ይሄ ነው የፍቅር ልጆች በአጭሩ ስገልጽ ስራው ማለት ነው። ምክንያቱ የፍቅር ልጆች ያልንበት ምክንያት ደግሞ ፍቅር እጅ ብዙ ፍቅር ስላለው ነው። በእጃችን ብዙ ማድረግ እንችላለን ወገኖች። በእጃችን ማባበል እንችላለን፣ ማቀፍ እንችላለን፣ መስጠት እንችላለን፣ መጸለይ እንችላለን። እንዲሁ ደግሞ በእጃችን ብዙ ክፋት መስራት እንችላለን። የክፋቱ አይደለም ማውራ አልፈልግም። ክፋቱ የምንፈልገው እኛ አሁን በእጃችን መልካም ነገር እንደምንሰራ በቃ። ስለዚህ ነው የፍቅር ልጆች ወይ ሃንድስ ኦፍ ላቭ ብለን ስም የሰጠነው ማለት ነው። ከዛ ደግሞ ዛሬ እነዚህ ጋራዎች፣ እነዚህ ወንዞች፣ እነዚህ ዛፎች እግዚአብሔር ይሄን አድርጎ ውብ አድርጎ ሲሰራ እኛ ልንኖርበት ነው። ለእኛ ነው የሰራ፣ ሌላ ምንም። እግዚአብሔር ሁሉ ጊዜ ለእኛ ነው መልካም ነገር የሚያደርግልን። ግን በበለጠ እህቴ እየተናገረች ነው እና እሷን የምትከታተሉ የበለጠ ይሻላል
ይመስለኛልና ሌላ ደግሞ የሚጨምርበት የፈለከው ምንድነው ባለፈው መምህር ብርሃኑ ይሄ አይኑ ስውሩ ለቀን ነበርና ብዙ አልታገዘም የእውነት ብዙ አንዳንዶቹ ደውለውለታል እንደገና 3 የሚሆን ደውሎ እሱም ቢደውልላቸው አያነሱም ደውሎ ነበር እንጃ ስልኩ አላየም መሰለኝ አመለጠው ቢደውል አያነሳም ለኔም ሰጠኝ እኔም ስደውል ስልኩ ጭራሹ ትክክል አይደለምና እናንተ የጀመራችሁ ደውሉለት እየጠበቀ ነው እባካችሁ አሁንም ያው ስልክ ቁጥርና አካውንቱን እንለቃለን የራሱ ቮይስም እንለቃለን ምክንያቱም ኤርትራኖችና ኢትዮጵያኖች ባካችሁ እርዱኝ ብለዋልና ባለፈው እቺ ኢትዮጵያኖችና ኤርትራኖች የፍትለ ሁሉ በስዊዘርላንድ አውስትራሊያ ያለውን እሱ ቀርቶ ነበር ለዚህ ነው በጣም ቅር ስላይደን ደግሞ መተላለፍ አለበት እሱ የፈለገውን አሁን እንደገና የምንለቀው ማለት ነው ራሱ እየተናገረና እርዱ ትላለሁ እባካችሁ ተባበሩት በቃ አንዴ ነው እኮ እንዴ ነው የምንረዳ ብዙ አይደለም ፍቅር በቃ ይሰጣል ይላል መጽሐፍ ቅዱስ እውነቴን ነው ፍቅር አያጎረምርም ፍቅር አያኮርፍም ፍቅር ይሰጣል ፍቅር ያቅፋል ፍቅር ይወዳል ፍቅር አይዋሽም እንደሱ ነው እኮ የሚል ስለዚህ ሰጪ መሆን አለብን ምንም ማለት አይደለም ትንሽ በቃ ብንሰጠውና ወንድማችን በትንሹ የሚደሰት ከሆነ ባይኖት ብናግዘው እና ይሄ ነው ምን በሌላ ጊዜ እስከምንገናኝ ድረስ ሰላም ሁኑልኝ መጀመሪያም መጨረሻም የሌለው አልፋ ኦሜጋ የሆነ እግዚአብሔር አምላክ በፍጥረት መጀመሪያ ሰማይና ምድርን ፈጠረ ይህች በኃይሉ የፈጠራት ምድር አንዳች ያልነበረባት ባዶ ነበረች ጥበቡና ማስተዋሉ የማይመረመረው እግዚአብሔር በቃሉ ስልጣን እያዘዘ ሁሉን ውብና ማራኪ አደረገው ጨለማዋና ብርሃኗ ጨረቃዋና ፀሐይዋ ባህርና ምድሯን ሌሊትና ቀኗን በስርዓት ሰራላት ደረቅ የነበረችው ምድር እንድትርስ እንድትለሰልስ እንድትገለጥ እንድታበቅል ደግሞ ውሃውን ሰብስቦ ገደብ አደረገበት እግዚአብሔር ሁሉ መልካም ሆኖ ባየው ጊዜ ደስ ተሰኘና ምድርን ባረካት ቃሉ ሲናገር የሚሆንለት ፈጣሪ ምድር ዘር የሚሰጥ ሳርና ፍሬን የሚያፈራ ዛፍ እንድታበቅል አዘዛት ምድርም እንደተነገረላት የአምላክ ድምጽ ሰምታ ሁሉን አበቀለች ውብ ሆናም ተገለጠች እንግዲያውስ የምድራችንን ድምቀት ልምላሜዋ ተራሮቿ አበቦቿ ፍሬዎቿ ሜዳ ሸንተረሯን ስናይ የእግዚአብሔርን የጥበብ ሥራ ምን ያህል ያስደንቀን ይሆን ምንም ያልነበረባትን ምድር ጨለማዋን አብርቶ ባህርና ሰማያዋን በፍጥረታት ሞልቶ ዓለም ልሞና በአበባ ሸፍኖ አሳምሮ ለኛ ሰጠን ይህች እግዚአብሔር አምላክ ስጦታ የሆነች ምድር እንድንጠብቃት እንድንንከባከባት እንድንገዛት የሰጠን እንኳን ቢሆን የሰው ልጅ የምትጠፋበትን መንገድ ዕውቀት ያካበተ ሲያበላሻት ማየት ደግሞ ምንኛ ያሳዝናል እግዚአብሔር የሰራው ሁሉ መልካም ነው ስጦታው ደግሞ ድንቅ ነው ስለዚህ እግዚአብሔር ይክበር ይመስገን የዛፎች እንቅስቃሴ ለምለሙ ወመሬት የወንዙ አወራረድ ሳያቋርጥ ጅረቱ ቆላ ደጋ ወይና ደጋ የአየር ንብረቱ ሳመልከው ስለ ሥራው ያልኩኝ ጎንበስ ቀና ራሱን ሳየው ጨመረብኝ ተገረም እንደገና ሥራው እንዴት ካማረለ እሱማ እንዴት ውብ ነው የኔ ብቻ አይገልጸውም ፍጥረት አብሮ ያድገው በሥራው ያስደንቀኝ በሥራው ያነቃቃኝ በሥራው ያስደሰተኝ ንጉሴን ባረኩኝ ኢየሱሴ
ሰላም ውድ ኢትዮጵያና ኤርትራውያን እንዴት አላችሁ? እስኪ አንድ ነገር ላስቸግራችሁ፣ ተባበሩኝ። እንደምታስታውሱት ባለፈው የአይኔን የሕክምና ወጪ በቪዲዮ ሰርቼው ለማስተላለፍ እንደሞከርኩት ብዙ ወጪ ያስፈልገኛል። እናንተም የበኩላችሁን አስተዋጽኦ አድርጉልኝ። ከእነዚህም መካከል በበጎ ስራቸው ለምናውቃቸው አንደኛ ለሰይፉ ፋንታውንና ለእሸቱ መለሰ ሼር አድርጉልኝ። ሁለተኛ በቲክቶክ መንደር ለምናውቃቸው በተለይም በበጎ ስራ ተሳትፏቸው ለምናውቃቸው ለማስተር አብነት፣ ለባላደራው፣ ለመልእክተኛው፣ ለመማር እንዲሁም ለሌሎችም መልካም ሰዎች ሼር አድርጉልኝ። ሶስተኛ እናንተም የበኩላችሁን ለብዙ ሰዎች እንዲደርስ ኮፒ፣ ሼር፣ ሊንክ እያደረጋችሁ ትብብራችሁን አሳዩኝ። አመሰግናለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ ኢትዮጵያውያን? ደህና ናችሁ? ስሜ መምህር ብርሃኑ እባላለሁ። እንግዲህ ባለፈው ከአንድ ዓመት በፊት ነበር የአይን ምርመራ ሕክምና ያደረግኩት። እንግዲህ ባደረግኩት ምርመራ የሚኒሊክ ጠቅላላ ሆስፒታል ባደረገልኝ ሰፊ ምርመራ የሆስፒታሉ ቦርድ ወደ ውጭ ሀገር ሄጄ ሕክምና ባገኝ የአይን ብርሃኔ ሊመለስ እንደሚችል ማረጋገጫ ሰጥቶኝ ነበረ። ምክንያቱም ካደኩም ስለነበረ አይነ ስውር የሆንኩት ወደ አይነ ስውርነት ምክንያት ያደረገኝ ህመም በቀላሉ ህክምና ቢያገኝ ልድን እንደሚችል የተረጋገጠ በመሆኑ ምክንያት ነበር ወደ ኢንዲያ እና ወደ ቱርክ ብሄድ አይኔ ሊድን እንደሚችል የተናገረኝ። ስለሆነም እንግዲህ ጥያቄን ወደ እናንተ ማቅረብ ከጀመርኩም አንድ ዓመት እየሞላኝ ነው። ግን እግዚአብሔር አልፈቀደም መሰል እስካሁን ምላሽ አላገኘሁም። እንግዲህ ዛሬም የእናንተን ትብብር ጠየቅኩኝ። በተለይም በውጭ ሀገር የምትገኙ ማህበረሰብ አባላት፣ ኮሚኒቲ አባላት፣ ስዊዘርላንድ፣ ኦስትሪያ የምትገኙ ፍትህ ለሁሉም እና ሌሎችም የማህበረሰብ አካላት በተለይ ደግሞ የአውራሪስ ካፌ ባለቤት በኢትዮጵያም ለምትገኙ የበጎ አድራጎት የዩቲዩብ ባለቤቶች እና መሰረት በዙ፣ ሸገር ኢንፎ እና ሌሎችም መልእክቴን ለሚመለከተው አካል ሊተባበሩኝ ወደሚችሉ አካላት ብታደርሱልኝ ሕክምና አግኝቼ ለሀገሬ፣ ለቤተሰቤ፣ ለአካባቢ አሁን ከምሰራበት በተለየ የማገለግልበት እድል ቢፈጠርልኝ ስል በእግዚአብሔር ስም ጥሪዬን ላቀርብላችሁ። እንግዲህ ከእግዚአብሔር ነው የምታገኙት። ከሰው አንዳች ነገር አይገኝም። ከእግዚአብሔር ግን ታገኙታላችሁ። እንግዲህ ለእኔ ብቻዬን ከባድ ስለሆነብኝ ነው $25,000 ከፍሎ ለመታከም እና እናንተ ግን 1፣ 2፣ 3 ብትሆኑ 50 ሎሚ ለአንድ ሰው ሸክሙ እንደሚባለው የእናንተን ትብብር ፈልጌ ነው የማስቸግራችሁ። ስለምታደርጉልኝ ነገርም በቅድሚያ በእግዚአብሔር ስም አመሰግናለሁ። ክብረት ይስጥልኝ።